የእትብት አደጋ ነው የተፈጠረው። በሕክምና ኮርድ ፕሮላፕስ ይባላል። ሰላም ጤና ይስጥልኝ። ዶክተር አእምሮ ነኝ። አንድ ገጠመኝ ዛሬ እናወራለን። ይሄ ገጠመኝ ያው ጥሩ ያልሆነ ገጠመኝ ነው፣ ግን አስተማሪ ነው። ስለዚህ እኛም መንገር አለብን፣ እናንተም መስማት አለባቸው። ይህ ምንድነው? አንድ ደንበኛችን ናት። ረጅም ጊዜ ቆይታለች እኛ ጋር። ስለዚህ ወራቷ ደርሷል። 37 ሳምንት ነፍሰ ጡር ናት። ምንድነው የተፈጠረው? የእትብት አደጋ ነው የተፈጠረው። በሕክምና ኮርድ ፕሮላፕስ ይባላል። ይሄ አንዱ በእርግዝናና በወሊድ ጊዜ የሚፈጠር ችግር ነው እና ያው ጽንሱ ጠፍቶባታል። ይሄ ምንድነው የሆነበት ምክንያት? ነፍሰ ጡር 37 ሳምንት ላይ ነው። ክትትል በየሳምንቱ ጀምራለች። ከዛ በፊት በየወሩ በየሁለት ሳምንት ነበር። አሁን የአንድ ሳምንት ክትትል ውስጥ ገብታ ነበረ በመቀመጫ ሆኖ። ስለዚህ ክትትል ጊዜ ነገርናት። እንደዚህ ነው በማንኛውም ሰዓት ችግር ቢፈጠር፣ እንሽርቷ ቢፈስ፣ ምጥ ቢመጣ፣ ማንኛውም ነገር ቢፈጠር መደወል መምጣት አለብሽ የሚል መልእክት አስተላለፍን። ብቻዋን ነው የነበረችው፣ ባለቤቷ አብሯት አልመጣም። ስለዚህ በሶስተኛው ቀን አካባቢ ሌሊት 9 ሰዓት አካባቢ ላይ እንሽርት ውሃ ይፈስባታል። እንሽርት ውሃ ሲፈስባት ሰዓቱ ላይ ሌሊት ነው። ስለዚህ ምንም አልተናገረችም፣ ዝም አለች። ከዛ እንሽርቷ አሁንም ሲፈስባት ሽንት ቤት ትመላለሳለች። ባለቤቷ ነቅቶ ምንድን ነው የሚል ጥያቄ፣ ለምን ያለ ወትሮስ የምትመላለሽ ስላት፣ አይ ደህና ነኝ የሚል መልስ ትሰጣለች። እንግዲህ ባለቤቷ ነቅቷል። ከዛ ሊነጋጋ አካባቢ ላይ ምጥ ይጀምራታል። እንሽርቷ ከፈሰሰ በኋላ ምጥ መምጣት የተለመደ ነው። ምክንያቱም የማህፀን ጡንቻዎችን ምጥ ኮንትራክሽን እንለዋለን፣ እሱን የመቀስቀስ ባህሪ ያለው። ስለዚህ ምጥ ተከትሎ መጣ ከሁለት ሰዓት በኋላ ማለት ነው። እንግዲህ 9 ሰዓት 11 ሰዓት አካባቢ ላይ ሊነጋጋ አካባቢ ላይ ምጥ ጀምሯታል። እሷ ለባለቤቷ ሪፖርት ያደረገችው 12 ሰዓት በኋላ ነው። ስለዚህ ባለቤቷ በሰማ ሰዓት ያለምንም መዘግየት በፍጥነት ይዟት ይመጣል። 1 ሰዓት አካባቢ ነው የደረሱት። 1 ሰዓት አካባቢ ሲደርስ ግን የተፈጠረው ምንድን ነው? የልብ ምት አልነበረውም። በማዳመጫም ስናይ በአልትራሳውንድም መጨረሻ ላይ በስፔኩለም ምርመራ የማህፀን ሰርጥ ምርመራ ይባላል። ገብተን ስናይ እትብቱ ወጦ ማህፀኗ ውስጥ ያለው ኮርድ ፕሮላፕስ እንለዋለን። ኮንትራክሽን ወይም ምጥ ጀምሯታል። 2 ኮንትራክሽን ነበረች። የማህፀን ወይም ሰርቪክስ ወደ 3 ሴንቲሜትር አካባቢ ሰፍቶ ነበረ። አንድ እግሩ ብቅ ብሏል። ወይ ፉትሊንግ ብሪጅ እንለዋለን። ጥሩ የሆነ የአቀማመጥ ሁኔታ አይደለም። ፉትሊንግ አንድ እግር ቀድሞ ሲመጣ ማለት ነው። የማህፀን አንገት በሩ ክፍተት ስለሚኖረው እትብት ሾልኮ ለመምጣት በቅቷል። ስለዚህ ይህ የተፈጠረበት ምክንያት ምንድነው ነው ዋናው መልእክቱ የዛሬው ገጠመኝ። ለምንድነው የተፈጠረው? አንደኛ በመቀመጫው ስለሆነ ነው። ሁለተኛ እንሽርቷ ሲፈሳት ዝም ማለቷ ነው። በሶስተኛ ደረጃ ደግሞ መዘግየት ነው። ስለዚህ የአቀማመጥ ችግር አንድ ሪስክ ነው። ከዛ መዘግየት ሁለተኛ ሪስክ ነው። ሶስተኛ ደግሞ ምጥ መጣ። ስለዚህ እነሱ ሶስቱ ተደራርቦ ኮርድ ፕሮላፕስ የተባለውን የፅንስ ችግር እንዲከሰት አድርገዋል። የአቀማመጥ ያው ተፈጥሯዊ ነው፣ ምጥም ተፈጥሯዊ ነው። መዘግየት የሚለው ግን ሰው ሰራሽ ይባላል። ይህ መዘግየት የሚለው ሰው ሰራሽ ችግር ይባላል። ስለዚህ የዛሬው ገጠመኝ ዋና መልእክት ሰው ሰራሽ ከሆኑ ለአደጋ ከሚያጋለጡ ነገሮች መራቅ ይገባናል። ይህ ሁሉ ደክማ አርግዛ ስንት ተንከባክባ ስንት ወጪ አውጥታ ስንት ተመላልሳ በጣም በማይረባ ምክንያት ሰው ምትለ ምንድን ነው ሰው እንዳላስቸግር ብዬ ሰዓቱ ሌሊት ስለሆነ ሰው እንዳላስቸግር ብዬ ነው የምትለው። ግን ይሄ ምን ያክል ሚዛን ይደፋል፣ ምን ያክል ተቀባይነት አለ የሚለውን ግልጽ ነው። ምንም ተቀባይነት የለውም። ምክንያቱም መቸገር ማለት ግን ከፅንስ በላይ ከዚህ በላይ ምንም ነገር ሰው ማስቸግርም ካለብን ከዚህ በላይ ልናስቸግረው የምንችለው ጉዳይ ነው። ምክንያቱም ትልቅ ጉዳይ። ስለዚህ ይሄ በፍጹም ተቀባይነት የሌለው እንትን ነው ያለችን። እንደዚህ ነው። ሌላ ምክንያት ሲኖር አላውቅም። ኤኒዌይ ባለቤቷም ነቅቶ ምንድን ነው ሲላት ነበር። ያኔም አንዴ ከነቃማ ነቃ ነው በሚል መነገር አለበት። ግን ዝም ማለት ይሄ ምን ያክል ተቀባይነት እንዳለው አላውቅም። እንግዲህ ሰዓቱ ሌሊትም ቢሆን ምንም ቢሆን እንግዲህ የግንዛቤ ችግር የለባትም። ሪስክ እንዳለ ተነግሯታል። ማንኛውም ነገር ሊከሰት እንደሚችል እንሽርቷ ማፍሰስ ሊመጣ እንደሚችል ሁሉ ተነግሯታል። ይህ ሁሉ እሺ ብላ እንዳምጣ ተረድታ ከሄደች በኋላ በተግባር ላይ ምን እንደያዛት እንግዲህ እሷ ናት የምታውቀው። ኤኒዌይ የሰጠች ምክንያት ይሄ ነው። ይሄ በፍጹም ተቀባይነት የለም። ስለዚህ መልእክቱ ምንድን ነው? ማንኛውም ጥቃቅን የሚመስል ነገር አይደለም እንሽርቷ ያክል ነገር ፈሶ ሌላም ጥቃቅን
የምትሉት የሚመስላችሁ ነገር ቢኖር በራሳችሁ ተርጉማችሁ በራሳችሁ መፍትሄ የሰጣችሁ መዘግየት ወይ ደግሞ ዝም ማለት ወይም ዋጥ ማድረግ ተገቢ አይደለም። ትልቅ ነገር ልናጣ እንችላለን። እንግዲህ ጽንስ ማጣት ማለት በጣም ትልቅ ነገር ነው። በመጨረሻ ያው ምጧ ቀጥሎ ሰላም በማህፀን አምጣ ወልዳለች፣ ግን ልጇን አጣች። ስለዚህ ይህ ነገር መደገም የለበትም። ስለዚህ ይህን ግንዛቤ በገጠመ መልክ ልናስጨብጣችሁ እንፈልጋለን። ሰላም ጤና ይስጥልን። ዶክተር አእምሮ በአእምሮ የእናቶችና ሕፃናት ልዩ ሕክምና ማዕከል ባህር ዳር ዲፖ ቤተሰብ መምሪያ ፊት ለፊት በስልክ መማከር ይቻላል። በአካል ጎራ ማለት ይቻላል። ከጭንቀቶ እንገላገሎታለን። ሰላም ጤና ይስጥልን።